መላኩ ከበደ ተው አንተ ልጅ ምን ነው 10 አለቃ መስፍን የምትለኝ ማረጌን ቀንሰ አረ ተው በደም የተገኘ ማረግ ቀን አውርዳ 10 አለቃ ትለኛለህ እየተዋወቅን ተው የወታደር ክብር አይቀነስም አይጨመርም እስኪ ከተከፈተ አንተ ደግሞ ምንድነው ጧት ነው በሰላም አደራችሁ እንደምን ዋላችሁ እንደምን ከረማችሁ ደህና ናችሁ ቢብሽ አለች እንደዚህ ውስጥ ቢብሽ የለችም አትነሽም መሰለኝ ወይም ተኝተሻል ወይም ተኝታል ወንድቱን ሴቱን አላቀም ይው 8 አመት ፌስቡክ ላይ ሳቀው ይሄን ቢብሽ የሚባል ሰው ወንዲሁን ሴቲውን አይታወቅም መንፈስ ነው እንደ ጌታቸው አሰፋ ማንነቱ አይታወቅም ቢብሽ የምትለው 8 አመት ከፌስቡክ ላይ ወርዳ አታውቅም ወይ አቅም አሁን ካድሬነክ በደንብ ድብና አርጌ ካድሬነት እኮ ነውር የለውም የኢትዮጵያ ህዝብ ካድሬ ነኝ እኔና ካድሬነት ነውር አይደለም በካድሬነት የሰራው የሰረከው የገደልከው ያስገደልከው የዘረፍከው ሌብነት ካለ ያ ሌባ ካድሬ ተጠቃሚ ካድሬ ይባላል ካድሬ መሆን ሚሊቴሪ መሆን ህዝብን ማገልገል ነው መስረቅ አይደለም ካድሬነት በወያኔ ስርዓት ሌብነት ስለሆነ በአብቹ ስርዓት ግን አገልጋይ ነው ሚሊቴሪውም ካድሬው ለማንኛውም ሰላም አደራችሁ እንደምን ዋላችሁ እንደምን አመሻችሁ እንደምን ሰነበታችሁ ባላችሁበት የሰዓት አቆጣጠር አሁን አንድ ዱሮ ልበል እንጂ ዱሮ ሆነ እኮ የዛሬ 7 አመት 8 አመት የኦሮሞ አክራሪ ፖለቲከኞችን በመታገልበት ጊዜ በኦሮሞ ማንነታችን ሲጮቁኑን የነበሩ ቡድኖች አሉ ሲሉ አረ የሉም ብዬ ከራከር ነበር በአክሰንታችን ይጠሉን ነበር በአክሰንታችን ዝቅ ያረጉን ነበር ሲባል እኔ ተደርጌ አላቅም እል ነበር የኦሮሞን ባህልና ማንነት የሚጮቁኑ ኢትዮጵያ ውስጥ ነበሩ አማርኛ ተናጋሪዎች ሲባሉ ኖ እኔ ጋር እንደውም በሽመል ያባረርኩ ነበር ቂጥቂጣቸውን መገርፈው እንጂ እንደዚህ አልተደረኩም ነበር ለካ ያልቆሰለ የሱቁስል ማዳመጥ እንደማይችል አሁን ተረዳው አሁን እንዴት ተረዳው መሰላችሁ በፊት እነዚህ ሰዎች በኢትዮጵያ ባንዲራ ስር ተጠቅልለው ስለ ኢትዮጵያዊነት ስለሚያወሩኝ እነ ጃገማ ኬሎ እነ አብነ ጴጥሮስ እነ አብዲሳ አጋ እነ ይከሌ ያሉ የሞቱትን እነሱ የገደሉትን የኦሮሞ ጀግኖች ለኢትዮጵያ እንደሞቱ እንዴት ኦሮሞ ይገነጠላል ከኢትዮጵያ ሲሉ አዎ እንዴት እንገነጠላለን እኛ ኢትዮጵያኖች ናቸው ይል ነበር ዛሬ እነ ሀብታሙ አይኔን አበሩት አሁን ማንን ይቅርታ ጠይቃለሁ እነዛ ትናንት አክራሪ ኦሮሞ አንዳንድ እውነታቸውን ደብቄ ወይም ተከራክሬያቸዋለሁ ይቅርታ ጠይቃቸዋለሁ እውነትም ለካ ኦሮሞ በስሙ ወይም በአክሰንቱ ወይም በቋንቋው ወይም በባህሉ ይሰደብ እንደነበረ በጃንጥላልና በአቤቤ መካከል ያለውን የሀብታሙ አገላለጽ እቺ ለካ ግልገሎቹና ልጆቹ የአባታቸውን ታሪክ ዛሬ አምጥቶ በንዴት ማውራት ጀምረዋል የሚለው እያወቅኩ ይመጣው እነ ደንበጫ ትላቸዋለች ቢብሽ እነ ደንበጫዎች በደንብ ስሙኝ አሁን ኦሮሞን በዛ መልክ በአቶቻችሁ መልክ በአባቶቻችሁ መልክ እያንቋሸሹ ወይም ዝቅ እያደረጉ መኖር አይቻልም ኦሮሞ የታገለው 50 አመት የታገለው ኢትዮጵያ ውስጥ የሰው አሽከር ለመሆን ሳይሆን በባህሉ በቋንቋው በስሙ በማንነቱ ከማንም ኢትዮጵያዊ እኩል ለመኖር እንጂ በጃንጥላልና በጃንጥላል ትልቅነትና በአቤቤ ስም ትንሽነት አሁን ኦሮሞማ የሚሉ አካላቶች ኦሮሞን እንደ ትናንትና
ለኢትዮጵያ እየሞተ እሱ እየነገሰ ለኢትዮጵያ እየሰራ እሱ እየበላ የሚኖርባትን ኢትዮጵያ ማግኘት አይቻልም። ዶክተር አብይ ኢትዮጵያን ሲያነክስ ኦሮሞ በሞተው ቁጥር እንዲኖርባት እንጂ እየሞተ ለሀገር እየሞተ እሱ ጀግና ነው ተብሎ ከጀግንነት ሲመለስ እንዲገደል እንዲረሸን አይደለም። እንደና አብዲሳ አጋ እንዲሰቃዩ አይደለም። አሁን በሞተው ቁጥር ይሸለማል። አሁን በሞተው ቁጥር ይበላል። የትናንትናው ጃንጥላልና አቤቤን ስም አወዳድረ ሹመት እንደምትሰጠው አሁን የከሰረ ያረጀ የደረቀ ጭንቅላት ልጆቻቸው ከአያታቸው ወርሶ መጣቱን በሀብታሙ አያሌ በደንብ ተረድቻለሁ። አሁን የኦሮሞ ልጆች ከዚህ በፊት ጋላ የሚለው ስድብ ምን የሚለው ስድብ አሁን በወያኔ ጊዜ መጣ እንጂ ዱሮ እኔ በእንደዚህ አይነት ኦሮሞን ሲያሸማቅቁ ኦሮሞን ሲንቁ አይቻላቅም። ይሄ ውሸታችሁ ነው። የኦሮሞ ፕሮፓጋንዳ የምትሰሩት ውሸት ነው ነበር። አሁን ግን አማራን የማይወክሉ በግብብታችን ስር ያደጉ ከኦሮሞ ጋር የበሉ የኦሮሞን ውሃ የጠጡ ኦሮሚያ ክልል የሚኖሩ አማርኛ ተናጋሪዎች ትናንት አያቶቻችን ላይ ያደረሱትን ነገር አሁን እኛ ላይ ለማድረስ ሲፍጨረጨሩ ሳይ የ50 ዓመት ትግል እኮ ተመልሶልናል ብለን የምናወራው በቋንቋችን ልንኮራ፣ በስማችን ልንኮራ፣ በማንነታችን ልንኮራ፣ ኢትዮጵያን ልንወድ ከሌላው ጋር እኩል ልንኖር እንጂ አቤቤና ጃንጥላል በስም አወዳድረ ከሽመልስ አብዲሳ ጋርና ከታየ ደንደና ጋር ከመስራት እንጨት ፈላጭ ሆናለሁ የሚል ቃል ሽመልስንና ታየ ደንደና መስደብ አይደለም። ለኔ ትርጉሙ ይገባኛል። ከአዳነች አቤቤ የተሰጠው በጃንጥላንና በአዳነች አቤቤ ትንሽነትና ትልቅነት መካከል የተሰጠው ስም እቺኛዋም የፖለቲካ መሪዎችን የመናገሩ ቢሆን እኔ በፖለቲካ ቋንቋ ከተናገሩ ችግር የለብኝም ማንኛውንም መሪ። ነገር ግን እቺ የአብና ሀብታሙ ለቅሶ ኦሮሞ ኢትዮጵያዊ ነው ሲሉ ለካ ለነሱ የሞትን እነሱ የነገሱ እንዲኖሩ ነው የሚፈልጉት። እነሱ የደንበጫዎች ስሙኝ፣ እነዚህ አማራን አይወክሉም። ጎንደር የሚኖረውን ገበሬ፣ ጎጃም የሚኖረውን ገበሬ፣ ወሎ የሚኖረውን ገበሬ፣ እኔ ጎረቤት መንዝና መራቢትና ምንጃር የሚኖሩትን ገበሬ ሳይሆን የሚወክሉት የኛ ልጆች የጡት ነካሾች እኛ ጋር ትናንት እስር ቤት ጃኬቱን አውልቆ አነጠፈልኝ ራሱ እየታመመ ለኔ ስለሚያመኝ በወገቤና በቂጤ መቀመጥ ስለማልችል ጃኬቱን አውልቆ ነገኘነ ዶዌ እያለ አጠገቤ ቁጭ ብሎ ይዘፍን ነበረ ያለውን ኦሮሞ ነው ዛሬ አዳነች አቤቤና ጃንጥላልን እያወዳደረ ሲነግረን የነበረው። አሁንም እየተናገርኩ ያለው የሀብታሙ አለቅላቂዎችና ከሀብታሙ ስር የሚኖጡ አማራ ነኝ የሚሉ የደንበጫ ልጆች ነው የምነግራቸው። ሮቢና ፈይሳ ኢትዮጵያ ውስጥ ኮርቶ የሚኖር እንጂ ከእርገጤና ከግዛባቸው ዝቅ ብሎ የሚኖር ስም ካሁን በኋላ ትመኛታለህ እንጂ አትበላትም። ይህንን ልትረዳ ይገባል። ደንበጫዎች ነው። ደንበጫ ብለሽ ጻፍልኝ። አሁን ፈይሳ ሮቢና እርገጤና ግዛቸው እኩል የሚራመዱበት እንጂ በስማችን ኋላ ተሰለፍ ተብለን የምንሸለምበት ጊዜ አምጥቷል። እሱ ሞቷል። እንደ ወያኔ ጁንታ የተቀበረ አስተሳሰብ ነው። ከእንጨት ፈላጭ ከፈለክ ከጁንታ ጋር ግባተ መቃብር ይገባታል እንጂ ኦሮሞን እየናክ ኦሮሞ እየሞተልህ አንተ የምትሸለምበት ጊዜ በስምህ ተመርጠ አንተ ማዕረግ የምታገኝበት ጊዜ የስምህ ላስቲኔም እየታየ ኢትዮጵያ ውስጥ አንተ የምትኮራበት አልቋል። እሱ ተከትሟል። አታላዝኑ፣ አታላዝኑ፣ አታልቅሱ፣ አታላዝኑ። ያ ነገር አይመጣም። እኔ በፊት አንዳንድ ነገር አልቀበልም ነበረ ከኦሮሞ ልጆች። አረ በስማችን ያዳሉን ነበረ ሲባል ነው ይሄ ለፖለቲካ ድራማችሁ የምትጫወቱት እንጂ እኔ እንደዚህ አይነት አስተሳሰብ አይቼም አላቅም ነበር። አሁን ያኔ በኢትዮጵያዊነት ለምን ኦሮሞ አይኖርም?
ኦሮሞ ለምን ይገነጠላል እያሉ ስለሚያታልሉን ኦሮሞ ለምን ይገነጠላል ብዬ እኔም ስለምጮህ ይሄ ድብቅ አስተሳሰባቸው አይታየኝም ነበር። ምክንያቱም እኔ ከኦሮሞ ልጆች ጋር ኢትዮጵያን ስለሚንቁ ኢትዮጵያን ስለማይፈልጉ ኢትዮጵያ ትበተን ሲሉ አገሬ የሞትኩላት አገሬ አያቶቼ ያቆማትን ኢትዮጵያ አትበትኑም ትበተናላችሁ እንጂ ምለው ይሄ አይነት አስተሳሰብ ኦሮሞን በስሙ እንደሚናቅ በደንብ አስተውዬ አላቅም። እድሜ ለአብቹ ኢትዮጵያን ከእጃቸው ወሰደና ሲሰቅለው እነሱ ወረዱና አሁን የነበረውን የአያቶቻቸውና የአባቶቻቸው በቋንቋችን በባህላችን በስማችን ሲንቁን የነበረውን ፍለፊት አውጥቶ እየነገሩን መጡ። ደንበጫዎች ምንድነው ይሄን ሰውዬ ብሎክ ሳይሆን ለምን ታንቃት ሞትም? በፌስቡክ የምተዳደር በዩቲዩብ የምተዳደር ልጅ አይደለሁም። እንደናንተ አይነት ጎረቤቴ ልትሆኑ እንኳን ፌስቡክ ላይ ጎረቤቴ እንድትሆኑ እድል አልሰጣችሁ። ጎረቤቴ አሁን ያ ዘመን አልፏላ። አብዲሳ አጋ ሞቶ ሌላው የሚሸለምበት፣ ቶሎሳ ሞቶ እርገጤ የሚሸለምበት፣ ረታ ሞቶ ግዛቸው የሚሸለምበት ዘመን ሞቷል ቀርቷል። አሁን ባጫ ደበሌ ከሞተ ባጫ ደበሌ ነው መጥቶ የሚሸለመው እንጂ ግዛቸው እርገጣቸው አይሸለምም። ያን ዘመን ቀርቷል። የሀብታሙ አያሌና ሀብታሙ አያሌ ትርክቶች ኦሮሞማ የሚለው ጥላቻ የመጣው እንደ በፊቱ በስማችንና በባህላችን በቋንቋችን ከኋላቸው እንድንሰለፍ የነሱ እንግዳ አስተላላፊ የነሱ ዣንጥላጅ የነሱ ፈረስ ጎታች እንድንሆን የባለባትነት ልጆች የሚሰማቸው ሰዎች ናቸው። ዣንጥላል የሚባል ትልቅ ስም አቤቤ ከሚባለው ትንሽ ስም እንዴት ትሸፍነዋለች ሲል እንቅልፍ አልተኛውም። ለካ የኦሮሞ ልጆች አንዳንድ ሲሉኝ የነበረው እውነት ነው። እኔ አላየውም ነበር። እኔ ምጮው እንዴት ኦሮሞ እኛ ሞተንላት እኛ ሞተን ስንት በረሃ ውስጥ በየአገሩ ኢትዮጵያን ለማኖር ሞተን እንዴት ኢትዮጵያን ይጠላሉ የሚለው ስሜት ብቻ ነበር የሚቆጨኝ። ለካ ያዩት ነገር ነበር አሁን እየተገለጸልኝ መጣ። ለምን ከኢትዮጵያ ስር ተንጠባጠቡ፣ ከባንዲራ ስር ተንጠባጠቡ። አሁን ኢትዮጵያ ትቅደም ካሉ ከአብቹ ጋር መስራት አለባቸው። ኢትዮጵያ መቅደም ስለማይችሉ ኦሮሞማን መስደብ አለባቸው ዝቅ ብለው። ይሄ ታንኪው አብቹ ይሄ ነው። ሁሉ ኦሮሞ በኢትዮጵያዊነቱ ቢኮራ የኦሮሞ ጠላቶች ዘቅጠው ይገኛሉ እንደ አተላ እንደ ድፍድፍ ቀረው ማንነታቸው ይወርዳል። የሚያታልሉን በኢትዮጵያዊነት ስም ስለሚጮሁ ስለሚናገሩ ኢትዮጵያ ብሎ ስለሚያሉ እውነት ከልባቸው ኢትዮጵያን አፈቀሩ ካልን ኦሮሞም አማራም ትግሬም ወላይታም አፋሩም ኩኛኩም በቋንቋው በባህሉ በማንነቱ ኮርቶ እኩል እንድንኖር ይፈልጋሉ የሚል ስሜት ነበረኝ። አሁን ለካ ዣንጥላልና አቤቤ በስም ይሸለማሉ። ዣንጥላንና አቤቤ በስም ይለያሉ። ፈይሳና እርገጣቸው በስም ይለያሉ። በስም ለካ ይሸለማል፣ በስም ይሾማል፣ በስም ይገነባል። ይሄ አይነት የቀረረ ቅራሪ አሁን ያ ግባተ መቃብራቸው ተፈጽሞ እየየ ብትሉ አይመለስም። 50 ዓመት ታገልን ሲሉ ኦሮሞ ሳይበደል አልታገለም፣ ሳይጨቆን አልታገለም። የትጥቅ ትግል የሚነሳው የአንድ ማህበረሰብ ስሜት ምክንያቶች አሉ። አሁን ኦሮሞማ በዛ የሚሉት ትናንትና በሞኖፖሊ ይዙት የነበረውን ቦታ ኦሮሞ በመሃሉ ላይ ሲያዩ ኦሮሞማ በዛባቸው። የታገልነው እኮ እኩል ለመሆን እንጂ እንደ ትናንትና ከኋላ ለመሰለፍ አይደለም። ያ ሁሉ መስዋዕትነት የተበለጠው አዲስ አበባ ውስጥ ባህላችንን፣ ቋንቋችንን፣ ማንነታችንን ለማረጋገጥ እንጂ ባህላችንን፣ ቋንቋችንን ትተን የነ እርገጤንና የነ ዘርብጤን ባህል ልናንጸባርቅ አይደለም። አሁን አይናችሁ ላይ የታየው ትናንት ኦሮሞማን ሁሉ ቦታ ታው አሁን እኩልነት መጣ፣ ኦሮሞማን ታላችሁ። ስለዚህ ኦሮሞማ ነው ባለ ጊዜ አላችሁ። ለምን ትናንት አንታይማ? ትናንት አልነበርንማ? ትናንት እናንተ ነበራችሁ እነ ደንበጫዎች ነበረ ዘርፋችሁ የምትበሉት። ይሄን ስል የአማራን ህዝብ አይወክልም። በአማራ ህዝብ የሚነግዱ ኮንትራባንዲስቶች ወፍራሾች አሉ። ክብር አማራ ህዝብ፣ ክብር ጎንደርና ጎጃም የሚኖር ህዝብ
ከኦሮሞ ህዝብ በታች የተጎሳቀለ ዛሬም በባዶ እግሩ የሚኖር ህዝብ እንደሆነ በደንብ አውቃለሁ አገሩንም አካባቢውን ስለማቅ እኛ ጋር ያደጓሉ የኛን ወተት እየጠጡ የኛን ከብት አርዶ እየበሉ ከኛ ጋር የኛን መሬት እየዘረፉ ከኛ ጋር ሱሬ ያጠለቁ ጎረቤታችን በቂስና ያመጣናቸው ልጆች ናቸው አሁን ወርዶ እየሰደቡ ነው ያየሁት አባቴ ያመጣቸው ታቦት እንዲቀድሱ ከመንዝና ከምንጃር ከጎንደርና ከጎጃም መሬት እየሰጣቸው አያቴ ያመጣቸው የቄስ ልጆች ናቸው አሁን ኦሮሞማን አቤቤንና ዣንጥላልን እያወዳደሩ የሚሰርቡን እነዚህ ልጆች ናቸው የነዚህ የልጅ ልጆች ናቸው ጎንደርና ጎጃም ያሉ ክብር ያማራ ህዝብ እንዲወርዶ ስማ ወዳድሮ አይናገርም እስኪ ፐብሊክ ሚዲያ ተከታተሉ አብዛኛው ጎጃም የተወለደ አብዛኛው ጎንደር ያደገ አብዛኛው መንዝና መራቢቴና ሰዋ ወሎን ያደገ አማራ በምንም ተአምር ኦሮሞን ህዝብ ዝቅ ማድረግ አይፈልም አክብሮ ነው መኖር የሚፈልጉ እኛ ጋር ለቂስና ያመጣናቸው ታቦት እንዲቀድሱልን ያመጣናቸው የመርጌታ ልጆች የደብተራ ልጆች የቄስ ልጆች የኛን ቋንቋና የኛን ባህል ከኛ ጋር የኖሩ አዳነች አቤቤንና ዣንጥላልን እያወዳደሩ ኦሮሞማ ይነግሩናል ኦሮሞማ የመጣው ጥላቻ እንደ በፊቱ እኛ ሞተን እነሱ መሸለም ስለቀረባቸው ነው ከላስ እኛ የሞትን እነሱ በስም የሚሸለሙበት ዘመን ያከተመው ዱሮ ኦሮሞማ ኦሮሞ ህዝብ አይታይም በስልጣን አይታይም በቦታ አይታይም በባህሉ ዛሬ ግን ለውጥ መጣ ድል ተጠናቀቀ እኩልነት ተረጋገጠ ሲባል የምታዩት የኦሮሞ ህዝብ በቁጥሩ የሚያገኘውን እኩል የማግኘት እንጂ 50 በአንድ የሚጫወቱበት ጨዋታ ቀርቷል 50 በአንድ የሚጫወቱበት ጨዋታ ቀርቷል ኦሮሞማ ገና በየቦታው እኩል ሲመደብ ጀነራሎች ይቀጥር ነበር ይሄ ቤተክርስቲያን ጽላት ሰርቆ የወጣው ሌባ ጀነራሎች ይሰርቅ ነበር ይቆጥር ነበር እግረኛ በመደም ነው የኦሮሞ ህዝብ ቋንቋ ብዛት እግረኛ በመደም ነው ቁጥር የጀነራሎቻችን በዛ ፖፑሌሽን ቁጥር ይመደባል ይሄ ነው እኩልነት ለመሞት እግረኛን ስናዋጣ ለመምራት ቁጥራችን አይቆጠርም በሞት ነው ቁጥር ጀነራሎቻችን ይመደባሉ አገር ለማዳን ሙትና እግረኛ ቁጥር አብዛና የጀነራሎችን ቁጥር ከፍ አድርግ ወታደር አዝምትና ወታደር አርጋቸውና ከቋንቋ ከባህል ወታደር አርጋቸውና እግረኛ ፈንጅ ረጋጩን ከዛ ማዕረግ የሚለብሰውን እኩል ኮልኩሌት ታረጋለ እግረኛ የኦሮሞ ህዝብ እየሞተ ጀነራሎቹ ለምን ከሶማሌ ጋር እኩል አይሆንም ከአማራ ጋር እኩል ለምን አይሆንም ከትግሬ ጋር እኩል በመሞትና በመሸለም ማከል የሚደረግ ድራማ ቀርቷል እኩል እንሞታለን እኩል እንሸለማለን ባዋጣነው መጠን እንወስዳለን እቁብና እድር የምትጥለው ባዋጣው ትርፍ የለው ያዋጣውን ገንዘብ እቁብ ትጥላለ ወለድ ሳይኖረው ትወስዳለ እቁብ ነው የምንጥለው እግረኛ ባዋጣነው ቁጥር መሪዎችም ባዋጣነው ቁጥር እንሾምበታለን ኢትዮጵያ ማለት እቺ ናት እንጂ ዣንጥላል በስሙ እቤቱ ቁጭ ብሎ ማዕረግ እየተሰጠው አቤቤ ምሽግ ላይ እየሞተ እንዴት ዣንጥላል የሚባል ስም አቤቤን ትሸፍነዋለች ብሎ የሚወራበት ጊዜ ላይ ከደረስን ታንኪዩ ጂሰስ ከኢትዮጵያ ባንዲራ ስር ውሸትነታቸው መጠብጠባችሁ ኦሮሞ ልጆች መማር ካለባችሁ ጠላቶቻችሁ በግልጽ የሚመጣው በኢትዮጵያ ስር ተደብቀው ሲያታልሉን የነበሩ ዛሬ ዝቅ ብለው ስናቸው ኢትዮጵያን ከፍ ካረግናት ጠላቶቻችን ወርዶ እናያቸዋለን ሊያታልሉን አይችሉም በኢትዮጵያ ስም ሊያታልሉ አይችሉም የሚሰርቡን በኢትዮጵያ ስም ነው የሚያታልሉት በኢትዮጵያ ስም ነው የሚጭበረብሩን በኢትዮጵያ ስም ነው ኢትዮጵያን ቴክ ኦቨር አድርገን ከተቀበልናቸው ተንጠባጥቦ ጠላቶቻችን ወርደው ማን ነበር የጨቆነን ማን ነበር የናቀን ማን ነበር የገፋን የሚለውን እንደ ሀብታሙና የሱ አሽከርና ተከታታዮቹ እናቃቸዋለን አቤቤ አገር ይገዛል ዣንጥላልም ይገዛል አሁን ይሄ ነው አቁ አቤቤ አገር ትገዛለች ዣንጥላል ይገዛል መገዛት ካለበት አቤቤ ከኋላ የምትከተልበት ዣንጥላል አገር የሚመራበት በትልቅ ጥላ መጠለያ ሊሆን አይችልም ስም ነው እንጂ ሰውኛ አይደለም ስም በስም አንዳኝም እየተሰማማን ነው አሁን እኔ ነኝ የምታገላችሁ ትናንት 8 ዓመት
ያለ አግባብ የኦሮሞ ህዝብን የሚያሳንሱ የኦሮሞ ልጆችን ስታገል ኦሮሞማን ጠልቼ ማንነቴን ጠልቼ በፈይሳ ሮቢ መልካ ደበላ ቱፋ አረዶ ጅማ በሚለው ስም ተሸማቅቄ ሳይሆን ኮርቼባት እምወዳት ኢትዮጵያ ነው። አሁን እቺን ስም የሚንቅ ሲመጣ አናታናቱን ነው አመፈልጣው ዲጊ ጀታ እንዲጉ መናኮ ካርቱማኛ ታሽ መላኮ ምለው ዛሬ ነው የሚመዘዘው ማለት ነው። የዱሮስ ቀልድ ነው። ዛሬ ነው የሚመዘዘው። አቤቤ አገር ትገዛለች፣ ጃንጥላልም ይገዛል። እንጨት ፈላጭ ጋር ካልወርክ እንጨሮር ትገባታለ። ከእንጨት ፈላጭ ጋር መኖር ካልቻልክ መቼ ለምናል ኦሮሞ ህዝብ ይለመናል እንጂ ከኔ ጋር ኑር ብሎ የሚለምነው ማንንም የለም። ምክንያቱም በቂ ማንነት አለው። አይበርደውም፣ አይሞቀውም። በሰላም ለመሄድ ከፈለገ እንሸኘዋለን። ለምን እንጨት ፈላጭ ጋር ይቀመጣል? መሄድ ከፈለክ አስገባ። እኔ ካንተ ጋር ጎረቤት አልሆንም፣ ድንበር ካለላለሁ ካልክ ኦሮሞ አይበርደውም፣ ይመቸዋል። መቼ ይንቃል? ኢትዮጵያነት የሚለውን ይዞ መቀጠል ይፈልጋል። ጎጆ መውጣት ለሚፈልጉ ግን በርዶኛል፣ ካንተ ጎረቤት መኖር አልፈልግም፣ አልችልም ካልክ ቻፓ እየመታ ሊሸኝ የሚችል ማህበረሰብ ነው። አይቀዘቅዘው፣ ቆረጠኝ፣ ፈለጠኝ፣ አንተ ብትሄድ ይነፍስብኛል፣ ይበርደኛል፣ ያመኛል አይልም። መቼ ጎረቤታችን እንድትሆን እንለምናለን? ከበረደ ነው የምትመጣ፣ ከራበ ነው የምትመጣ፣ ከጠማ ነው የምትመጣ፣ ከቸገረ ነው የምትመጣ። ኦሮሞ ተቸግር ያለው ከከሌ ጋር ካልኖርኩ ሞታለሁ ብሎ ማቅም አይልምም። ሰው አስጠግቶ ሲያኖር እንጂ ሰው ጋር ተጠግቶ ኖሮ አያቅም። ኦሮሞ ህዝብ እንጨት ፈላጭ ጋር ከመኖር እንጨት ፈላጭ መሆን እፈልጋለሁ አይደለ ያለው ከሽመልስና ከታዬ ጋር ከመሆን ለምን እንጨሮር አትገባም? ታዬንም አይበርደውም፣ ሽመልስንም አይበርደውም። ማአት ህዝብ አለው የሚከበው። የራሱን በስቶበታል። የራሱንም የት እንደሚያደርግ በስቶበት ከቁጥር በላይ ሆኖበታል። እንጨሮር ለምን አትገቡም? ለምን እንጨሮር አትሄዱም? ለምን አትሄዱም? አሁን እኮ ግልጽ ነው ማንን እንደሚጠላ እየፈረጠ መጣ ጨዋታው። ታንኪዩ ጋድ ዶክተር አብይ ኢትዮጵያን ከፍ ባረግ ኖሮ በኢትዮጵያ ባንዲራ ይነግዱብን ነበር። እኔ አንድ ጊዜ ተናግሬያለሁ። አንድ ጊዜ ዛበሻላ ሄዳችሁ አዳምጡኝ። አንዳንዶቹ ሰዓቸው ልክ እነሱ የኢትዮጵያ ቁልፍ ጠባቂ፣ ኦሮሞ የኢትዮጵያ ጠላት፣ ኦሮሞ ኢትዮጵያዊ እንዳልሆነ ሲናገሩ ሰማውና ምን አልኩኝ? እኔ እኮ እዚህ ፊት ለፊታችሁ ቆሜ ኦሮሞን ኢትዮጵያዊ ሁኑ ብዬ ኢትዮጵያዊ ነን ብዬ ለመናገር በጣም አፍራለሁ። ልጅ ለአባት አስተማረ ማለት ነው። ንቀትም ይመስለኛል። ከኦሮሞ በላይ ማን ነው ስለ ኢትዮጵያዊነት ሊናገር የሚችለው? መሬቱ ይቆጠር፣ አጥንት ይውጣና ይናገር። ከኦሮሞ በላይ ኢትዮጵያዊ ማን ሊመጣ ይችላል ብዬ የተናገርኩት ነገር አለ። የዛሬ 5 ዓመት ለውጡ ሳይመጣ አሁን እነዛ ናቸው። ትናንትና ሀብታሙ አያሌ እኔ ጋር ቁጭ ብሎ ስለ ኦሮሞ ጀግኖች ስም ይቆጥሩ ነበር። እነ ታቦርነ በእሳት ላይ የኦሮሞ ጀግኖችን እነ ጃገማ ኬሎ እኮ የኦሮሞ ልጆች የሙት ቀኑን እንኳን ሳይናገሩ ጃገማ የሚባል ሰው ነው እኮ ስታከብሩት የነበረው። ምን ነው ጃገማ ኦሮሞ አይደለም? ከአቤቤና ጃገማ ምንድነው የተለዩት? ጃገማ የሚባል የምትሉት እኮ ኦሮምኛ ነው። አብዲሳ የምትሉትም ኦሮምኛ ነው። እና ብቹ እኮ ኦሮምኛ ናቸው። ሲሞቱ ነው እንደምንወደደውኛ። ከሞቱ በኋላ የነሱ ጀግንነት የሚወደሰው፣ በቁማቸው ግን የሚሸለመው ሌላ ነው። አይ ከብት ሆንክ ላም ሆንኩኝ ወንድሜ፣ ይሄ ጨዋታ ይሄ ንቀት አሁን ተወደ እኩል ትኖራታለ። ከበላይ ሆኖ በስም መሸለም ቀርቷል። አሁን ባጫ ደበሌና አለምሼክ ደግፌ አይደለም በኦሮሞነታቸው ሄዶ ጁንታውን የቀበሩት። ሲመጡም እነሱ ይሸለማሉ እንጂ ጨጨብሳና ቅጤሳ እንትና ምን ነው እርገጤና ግዛቸው አይሸለሙ። ያቀረ በስም ተለይቶ ይሄ ባጫ ነው፣ ይሄ እከሌ ነው፣ ቶሎሳ ነው፣ ይሄ ረታ ነው አይሸለሙም። እነ እርገጤ ናቸው የሚሸለም። እሱ ጨዋታ ቀርቷል። ብትፈልጉ እንኳን እንጨት ፈላጭ እንጨሮር ውስጥ ሂድና ተደበቅ። ለኔ ጉዳይ ነው። አሁን ያ ድራማ አጥቅጥሟል።
የታገልነው እኮ እኩል ለመታየት እንጂ ገና ምክንያቱም አይተም አታውቀው ነገር ስታይ ትደነግጣለህ ምክንያቱም ኦሮሞን በዚህ አይነት መልክ ስልጣን ላይ አይተህ አታውቅም ምክንያቱም እነ ጃንጥላል እንጂ እና አቤቤ ስልጣን አይሰጣቸውም እነሱ ለሀገር እንዲሞቱ ብቻ ነው የሚፈልገው አሁን ያ አስተሳሰብ ተቀይሮ በነበረን የህዝብ ቁጥር እነ ማነው ብራኑ ጁላ የጁላ ልጅ መጥቶ ጀነራል ሲሆን ደነገጣችሁ ኦሮሞማ መጣ እዛ ጋር የምትጠብቁት የጁላ ልጅ ሳይሆን የእርገጣቸው ልጅ ነው እናንተ ማለት የምትፈልጉት ይሄ ነው ያመማችሁ የእናንተ ኢትዮጵያነት እቺ ነች የጁላ ልጅ የኢትዮጵያ ጀነራል ሆኖ መምራት ለእናንተ እንደ ኦሮሞማ ነው አብይም አማራኛ የአማራ ስም ባትሆንበት ኖሮ ይጨንቃችሁ ነበር አህመድ የምትለው ያማቸዋል ምክንያቱም እናንተ እነ እርገጤና እነ ከፋለውና እነ ግዛቸው ነው በቤተ መንግስት ማለት የምትፈልጉት ይሄ አማራን አይደለም እያልኩ ያለው በአማራ ስም የሚነግዱ የአማራ ካባ የለበሱ አማራ ክልል ሄዶ ማቁ ወፍ ዘራሾች የአማራን ባህል የሌላቸው እነዚህ ናቸው ጃንጥላልና አቤቤን እኩል አድርጎ ሲሰርቡን የምናያቸው እነዚህ ደግሞ ላይነሱ ሞተዋል አለቀ ላይነሱ ሞተዋል እየተሰማማን ነው ላይነሱ ላይደገም ላይመጡ ኦሮሞማ የሚያስደነግጣችሁ ትናንት በሞኖፖል ስትዘርፉት ነበር አሁን በትግል የብሔር ብሔረሰቦች እኩልነት ተረጋገጠ ወያኔም ጎረቤት ሀገርና አጋዥ ሀገር ብላ ነበር ሌሎቹም ገፍታ ኦሮሞን ለማስከጃ አማራን ለማስከጃ የተጠቀመችበት አሁን የአብቹ ስርዓት ሞስጦፌም የጋምቤላውም የአኝዋኩም የአፋርም ኢትዮጵያ ውስጥ በስማቸው ሳይሆን በዜግነታቸው ነው እኩል የሚታዩት ስማቸው አይመዘንም ዜግነታቸው ነው የሚመዘነው በዜግነት የሚከፈል ኢትዮጵያዊነት እንጂ ስም እየተፈለገ ይሄኛው የነከሌ ስም ነው ይሄ የነከሌ ስም ነው ትባልባት ኢትዮጵያ አትሰራም እኛ የምንፈልጋት ኢትዮጵያ በባህላችን በቋንቋችን በማንነታችን እኩል የምንዳኝነት ባዋጣነው ቁጥር የምናገኝበት እንጂ እኛ ለሞት 100,000 ያዋጣን የሚሸለመው ሌላ የሚሆንባት አገር የለችም ያ ታሪክ አለፈ እየተረሰማማን ነው እንሰማማለን አይደል ስለዚህ ጃንጥራር የሚባል ያ ግብዳው ሰውዬ አቤቤ ስር ይሄዳል ወደርክም ጠላ ከስር ይሄዳል ተከትሏት ይሄዳል እሷ ጃንጥላ እየተሸከመ አሁን የአቤቤ ጃንጥላ ትልቅ ነው በጣም ትልቅ ሁሉም ሊጠለልበት የሚችለው የጃንጥላ ለራሱ ይዞ የሚሄዳ ጃንጥላ አጠቅምም አሁን ኢትዮጵያ ውስጥ የአቤቤ ጃንጥላ ወርካ ነው ወርካ አይታል ወፎች አርፉበታል ትሎች አርፉበታል አውሬ ስሩ ይተኛል ሰው ስሩ ይጠለላል ከብት ይጠለላል የማይጠለል ነገር የለም ወርካው ዛፍ የአቤቤ ዛፍ ከጃንጥላል ዛፍ ይበልጣል በጣም ነው የሚጠለሉበት በጣም ሁሉንም የምትጠልል የትኛውም ነፍሳት ሆነ ምን ተንቀሳቅሶ የሚመጣ በሙሉ ወርካ ዛፍ ስር ይጠለላል የአቤቤ ጃንጥላ ወርካ ዛፍ ነው የጃንጥላ ለብቻው ጃንጥላ ለራሱ ብቻ ዝናብ የምትከለክለው ጃንጥላ ኢትዮጵያ ውስጥ አትጠቅምም እሷ ዴድ አለቀ ደግ ጊዜ የሰጠው ድንጋይ ይሰብራል ጊዜ የሰጠን ታግለን እንጂ ለምነን አይደለም ጊዜም ከሰጠን አዎ ታግለን ሰውተንበት እጅ እንደዚህ ይዘው ወጣት ተራክፎበት ነው ወያኔ ግባተ መቃብሩ የመጣው ጊዜ ሳይሆን ደም ከፍለንበት ነው ደም ተከፍሎበት በአብቹ ቴክኒክና ሲስተም በወጣቶች ደም ህሬቻ ላይ በአንድ ቀን ዋጋ ከፍለንበት ይሰማለው ዋጋ ከፍለንበት ጊዜ አልሰጠንም ጊዜ ያገኛችሁማ እናንተ ናችሁ በሰው ጊዜ ሾልካችሁ የገባችሁ የምትሸለሙት እኛ ሞተን ነው ባጫ ደበሌና አለምሸት ደግፌ
በወያኔዎቹ በቀይ ሲባረሩ ያለ ድክመታቸው ሀገር ተወረረች ሲባሉ ግን ልንሞት እንፈልጋለን ለሀገራችን ብሎ ሄዱት ስንቶቹ ጀግኖች ተመልሶ ሄደዋል ስማቸው ያልተጠራ እኔም በሆነ እጄ ሞትላታለሁ ስለዚህ ሞተንላት ነው በስባሳ ተላጋላ አሁን ይኸውልህ የተሸነፈ ጭንቅላት ጋላ አልከው ምን አልከው አይበርደው አይሞቀውም ይዞ መገኘት ነው ይዞ መገኘት ታውቃላችሁ ኦኤልኤፍ ደጋረኩ ኦኤልኤፍ እንደውም በመጣ ለናንተ አይነቱ ኦኤልኤፍ ነው መምጣት ያለበት ለናንተ አይነቱ ጃልመሮን ነው ወደ አዲስ አበባ ማምጣት ለናብታሙ ማለት እነሱ ናቸው ልካችሁን የሚያውቁት እኛ ዲሞክራቲክ ነው እኩልን ኑር ነው ጃንጥላልና አቤቤን አወዳድረ የዱሮ የቡርዣ ስርዓት አመለካከት በስም የምትጋበዝበት ጊዜ አክትሟል ያ ሞቷል እሱን አትመኙ ነው አሁን ኢትዮጵያ የዜጎች እኩልነት የሚለካባት አገር እንጂ በስም የሚጠራባት አገር ቀርቷል በባህል በቋንቋ በማንነት በሃይማኖት እኩል የምትዳኝባት ዲሞክራቲክ የሆነች ኢትዮጵያ ነው የምንገነባው አቤቤንና ጃንጥላልን በስም የምንለካበት ዘመን አክትሟል እሱ የለቅሶ ዘመን ብቻ ነው የሚሆነው እሱ የለቅሶ ዘመን ነው የሚሆነው ኦሮሞማ የታያችሁ የኦሮሞማ ጠላቶች ኦሮሞማ ብላችሁ የምትጫወት ዱሮ ብቻችሁን በሞኖፖል ስትበሉት ነበር አሁን ጁላ የሚባል የጁላ ልጅ ጀነራል ሆኗል ስለዚህ ታብዳታለ የጁላ ልጅ ጀነራል ሆኗል እንዴት የጁላ ልጅ ኢትዮጵያን ይመራል እናንተ እንዴ እግዚአብሔር አይፈቅድም የጁላ ልጅ ጁላ ብሎ ብራኑ ጁላ ብሎ ብራኑ እንደውም ከኋላ ተነስታ በጁላ ነው መንጠራት ያለበት እንደውም ከዛሬ ጀምሮ ጀነራል ጁላ ነው ምለው ነው ብራኑ የምትለው ስሙን አልተጠቀመ ጁላ ብዬ ነው የምጠራው ካሁን በኋላ በጁላ ስም ነው የምጠራው ጀነራል ጁላ ኢትዮጵያን ይመሩታል አሁን ጃንጥላል የሚያክል አቤቤ እንዴት ትሸፍነዋለች አልክ አይደለም አሁን ኢትዮጵያን ሸፍኖ ያለው ጁላ ነው የጁላ ጀነራል ጁላ ነው በጀነራል ጁላ ኢትዮጵያ ትመራለች በጀነራል ጁላ ምን ታመጣለህ ጃንጥላል ትንጥዬ ስም ሆና ትቀጥላለች አሁን ከስር ትንጥዬ ስም ወርካ ነው ትልቅ ህዝብ የሚጠልለው ጃንጥላ ለአንድ ሰው ነው የምትሆነው የአንድ ሰው የምትሆነው ኢትዮጵያ በቃ አከተማው ሞቷል እሱ ተቀብሯል እድሜ ለአብቹ ኢትዮጵያን ከምትነግዱባት የንግድ ብራንድ ወስዶ ሰቀላት ሰማን የትደርሱበት ይሄ ነበረ ኦሮሞ የተሸወደው ይሄ ነበረ የኦሮሞ እሊት ሊገባው አልቻለ ይሄንን እኔ ግን ዱሮ አቅ ነበረ ኢትዮጵያዊነቴ ስጮው የናንተ የኮንትሮባንድ መሆኗን በደንብ አቃት ነበር ባንዲራዋ መሸጫ መሆኗን አቅ ነበር መነገጃ መሆኗን አቅ ነበር ኦሮሞዎቹ ይሄ ነበር ያልገባቸው ይሄን ነበር የተታለሉት እናንተ እንገነጠላለን ሲባል ደስ ነበር እምላችሁ ምክንያቱም ኢትዮጵያ መነገጃችሁ ነቻ ኢትዮጵያ መሸቀጫችሁ ነቻ ለምን ይገነጠላል ኦሮሞ ይያልክ አንተ የኦሮሞ የኢትዮጵያን ባጠባቂ መሆን ነበር የምትፈልገው ኦሮሞ ታጋዮች እዚህ ጋር ነበር የተሸወዱት እዚህ ጋር ነበር የተታለሉት አብቹ ይሄ ስለገባው ካልኩሌት ሰራና እኔ ሞቼ ነው ኢትዮጵያ የምትበተነው እቺ ታላቅ አገር ብሎ እውነተኛ ስሟን እየጠራ ያለ ንግድ ኮንትሮባንድ ኢትዮጵያን ወስዶ ሰማይ ላይ ሲሰቅልባችሁ እናንተ ወረዳችሁና ኦሮሞማ አላችሁ ኦሮሞማ ዱሮ ተደብቆ ተጨቆኖ የኖረ ህዝብ አቤቤም ጁላም አገር መምራት ጀመሩ እንዴ አገር ልንመራ እንጂ ኢትዮጵያ ውስጥ የምንኖረው ለአገር ለመሞት ኢትዮጵያውያን አንሆንም ለመሞትም ለመምራትም ኢትዮጵያዊ እንሆናለን ለኢትዮጵያ ለመሞት ኢትዮጵያውያን አንሆንም ለኢትዮጵያ ለመምራት ደግሞ ኢትዮጵያ አንሆንም ኢትዮጵያ የምንኖር ልንመራትም ልንሞትላትም ነው እናንተ ግን የምትፈልጓት የሚሞትላትን ትፈልጋላችሁ የሚመራትን ኢትዮጵያ ግን ጃንጥላል ትፈልጋላችሁ ጁላ ይመራታል ታወደርክ ጁላ ይመራታል ጁላ ድብና አርጎ ነው የሚመራው አቤቤ ትመራለች ድብና አርጎ ጃንጥላ ወርካ መሸከም ስለማይችል ወርካው ስር ይሄዳል ጃንጥላ የግልናት ወርካ ግን ሁሉም ሰው ነው ስሩ የሚሄደው ጃንጥላውን የግሉን ይዞ ወርካ ስር ይሄዳል
አቤቤ ወርካ ነው ተሸክማ የምትሄደው የማንም ህዝብ መጠለያ። እየሰማችሁ ነው? እየተሰማማን ነው። ለናንተማ እኔ በቃለሁ ሌላ አክቲቪስት አልጠራም። ምክንያቱም ከናንተ ጋር ሆኜ የኦሮሞን ጠባብ ሳንቋሽሽ ስለነበርኩ አሁን ጥይቱ ወደኔ ከዞረ ለናንተ የሚተኮስ በቂ መትረየስ አለኝ ይዤው ነበር የተቀመጥኩት። ምክንያቱም አሁን እውነታው እየተገለጠ ነው። ጠላት ለይቶ ሲመጣ ለመምታት ቀላል ነው። ተግበስብሶ ከወገን ጋር ከሄደ ግን እንዴት ትመታለህ? ትቸገራለህ ጠላቴቱ እንደሆነ። አሁን ለይታችሁ ስለመጣችሁልኝ እናንተን ለመምታት በጣም ለኔ ኢዚ ነው። ምንም ሌላ ኦሮሞ አክቲቪስት አያስፈልግም ለናንተ። ምንም ኦሮምኛ ተናጋሪ አክቲቪስት አያስፈልገኝም። ሀብታሙ አያሌ እኮ ጃንጥላልና አቤቤን አወዳድሮ ሲናገር አንድ የደንበጫ ሰው ወጥቶ እንዲህ ለምን ትላለህ? ይሄ እንዴ በስም ታወር? እኔ ግን የኦሮሞ ልጆች የኦሮሞን ባህልና ታሪክ በማይመጥን ሌላውን ህዝብ ሲያንቋሽሹ እኔ ወጥቼ ነው ራሴ እንዲህ አይነት ወራዳ አስተሳሰብ ኦሮሞን አይመጥንም ብዬ ስታገላቸው ነው የነበረው። ይሄ ሀቅ ነው። ይሄ ኦሮሞዎችም አይክዱም፣ እናንተም አትክዱም። አሁን ደግሞ ጥይት ወደኔ አዙሬ ከተኮስክ ወጥሜ መትረየስ ነው የታጠቅኩት። በቂ ማንነታችሁን አውቃለሁ። አብሬያችሁን ያደግኩት ከቄስ እስከ መርጌታ ከዳቆን እስከ ደብተራ ከዘኬ ለቃሚ እኩል ነው ያደግኩት። በባህልም በስነ ልቦናም ሁለቱንም ማንነት ታቅፌ ያደግኩ። ቋንቋችሁን አብጠጥሬ ቅኔና ስንኝ እየቋጠርኩ መተኮስ የሚችል ማንነት አለኝ። አንተ ሙርከኛ ወታደር ይማረካል፣ ይገደላል። ሴት መቼ ትዘምታለች? ስለ ሙርከኛ የምታወራ አንተ ገና ጦር ሜዳ ሲነሳ ተቅማጥ ይመጣል። ጦር ሜዳ ስትሄድ ግን ትገላለህ፣ ትሞታለህ፣ ትማርካለህ፣ ትማረካለህ። ይሄ ወታደራዊ ፕሪንሲፕል ነው። እንዳንተ አይነቱ ሙርከኛ ሊለኝ ከቤት ሱሬን ፈተ የእናትን ቀምሳ ጥልቀ ድብኝቱ ትደበቃለህ። ወታደር መሆንና መማረክ ጀግንነት እንጂ ፍርሃት እንዳይመስል። ለእንደናንተ አይነት ሴቶች ግን ቀሚስ አውልቃችሁ ለሀገር ጉዳይ ሲመጣ ቀሚስ አጥልቃችሁ ድብኝቱ ስትወልድ ትቀበሩና ሽልማት ሲመጣ ሱሪ አጥልቃችሁ ፊት ሰልፍ ትሰለፋላችሁ። ዛሬ ሙርከኛ ትላለህ። አየ እኔ ከግንባር ሳልመለስ አንተ ግን የሽልማቱ ቀን ማዕረግ ትወስዳለህ ሱሪን አጥልቀ። የጦርነቱ ቀን ግን የእናትህን ቀሚስ አጥልቀ ድብኝቱ ስትደበቃለህ። ይሄ ነበረ ታሪካችሁ። ይሄ ነበረ ማንነታችሁ። ንገረኝ ካልክ እነግርሃለሁ በደንብ። ንገረኝ ካልክ በደንብ ነው የምነግርህ። እኔ ጦር ሜዳ ሄጄ ስማረክ አንተ እናትን ቀሚስ አውልቀ ድብኝት ውስጥ ተደብቀ ልክ ጦርነቱ ሲጠላቀቅ የእናትን ሱሬና ቀይረ ለሽልማቱ ከኔ ፊት ተሸልመ ማዕረጉ ያልቃል። እንዲህ ነበረ ስትጫወቱ የነበረው። ለሀገር መሞት፣ ለሀገር መማረክ። ወንድ እኮ ነው ፊት ለፊት ጠላት ወረዳ ላይ ቆሞ የሚማረከው። ሴትማ ፈሪማ መቼ ወደ ጠላት ተጠቅቶ ነው ጠላት የሚማረከው? ጠላት የሚማርክ ወይ ትመታለህ ወይ ጥይት ትጨርሳለህ ወይ በሆነ ነገር ጠላት እጅ ትገባለህ። የወታደራዊ ህጉንም ወይም ስራውን ስለማታቅ መማረክ ለናንተ ጦር ሜዳን ስለማታቁ የሴትነት ይመስላታል። ጦር ሜዳ አለመሄድ ነው ላለመማረክ፣ ፈሪ መሆን ነው ላለመማረክ። ሱሪ አውልቄ እናትን ቀሚስ ቀይረ ግብኝት ውስጥ መቀመጥ ነው ያለመማረክ። እኔ ግን ጦር ሜዳ የልኩት ለሀገሬ ልትሰዋ ነው። እንደ ሀብታሙ አያሌ ከቤተ ክርስቲያን የእግዚአብሔርን ቃል ትቼ ለንግድ ወያኔ ጋር የአዲስ አበባን ህዝብ ልነግድበት ፖለቲከኛ አልሆንኩም። እኔ የማላገኛትን የማልተካትን ሀገር ዳር ድንበር ለምን አልሄደም? ወንድ ከሆነ ያኔ ሀብታሙ አያሌ ወጣት ነበር። የሻቢያ ወረራ ጊዜ ለምን አልሄደም ጦር ሜዳ? የሀገር ፍቅር ቢኖር ያኔ ቤተ ክርስቲያን ግቢ ታቦት ውስጥ ነበር የተደበቀው። ፈሪ ነው ፈሪ። አሁን ግን የሀገር ጀግና ይመስላል። ጀግና በሚፈተንበት ጊዜ እሱ ተደብቆ የእናቱን ቀሚስና የቤተ ክርስቲያን ጋውን ለብሶ መስቀል አንጠልጥሎ ነው የቤተ ክርስቲያን ሰው ነኝ ሲል የነበረ ኢትዮጵያ የተጨነቀች ቀን ዛሬ ግን ኢትዮጵያዊ ነኝ ይላል፣ ጀግና ነኝ ይላል። ዛሬ ኦሮሞማ አቤቤ ጃንጥላል ብሎ ወንድ የሚፈተንበት ቀን የእናቱን ቀሚስና የቤተ ክርስቲያን ጋውን ለብሶ ሾልኮ ያለፈ ሰውዬ አሁን ቆሞ በሞራሉ በማንነቱ እነ ብርሃኑ ጅላንና ባጫ ደበሌን ግዝማ ኦሮሞማ ልን ጁላ ይገዛል አልኳችሁ። ከዛሬ ጀምሮ
የኦሮሞ ልጆች ብርሃኑ የሚል ስም ከፊት ለፊት አንሱት። ጀነራል ጁላ ነው ኢትዮጵያን የሚመራት። ጀነራል ጁላ ኢትዮጵያን የምትመራው አዳነች ሳይሆን አቤቤ ነው። አቤቤ በዚህ ስም ኮርተን ነው ኢትዮጵያ ውስጥ የምንኖረው። ኮርተን አንገት ደፍተን ሳይሆን ደረት ነፍተን ነው እኮ የምልህ። ደረት ይሄ ቁራቁምቦ አስተሳሰባችሁ ተቀብሯል። ላይነሳ ሚዲያ ላይ ብቻ ነው እንደ ውሻ የምትጮሁት። መሬት ላይ የለም። መሬት ላይ የለም። እንደ ሀብታሙ አይነት የለም መሬት ላይ። እሱ ተቀብሯል። ላይነሳ ተቀብሯል። ስለዚህ አሁን በግልጽ ታወቀ የኦሮሞ ጠላት ማን እንደነበረ። ከኢትዮጵያ ባንዲራ ስር ተራክፎ ወደቁ። እድሜ ለዶክተር አብይ ኢትዮጵያን ደርሳችሁ በጣታችሁ በማትነኩባት ቦታ ላይ ስላስቀመጠ ለባለቤቶቹ መልሶ ስላስረከበ ጁላ አገር ይመራል። ጀነራል ጁላ አገር ይመራል። አቤቤ አገር ትመራል። ምክንያቱም ኢትዮጵያ ውስጥ የተጠራ ነው ለመሞት ብቻ ሳይሆን ለመምራትም ነው። ለመሞት ብቻ አይደለም ለመምራትም ነው። ለመሞት ብቻ ሳይሆን ለመሸለምም ነው። ማዕረግ ለማግኘትም ነው። ለዚህ ነው የተጠራ ነው እንጂ ልንሞት ብቻ ለዳር ድንበር ልንቆበል ከሞትን በኋላ እነ ጃገማ ኬሎ እነ አብዲሳ አጋ ኢትዮጵያዊ ነበሩ ይሉናል። በቁማችን ኢትዮጵያዊ ነን ብለን ስንመራ አቤቤና ጁላ እያልክ እየተሳለክብን ጃገማ ኬሎና አብዲሳ አጋ ግን የክብር ስም ይሆንልሃል ከሞትን በኋላ። ያ ታሪክ ቀርቷል። ሳንሞት ነው የምንሸለመው። ሳንሞት ነው የምንመረቀው ኢትዮጵያ ውስጥ። ሳንወርቅ ነው የምንኮራው ኢትዮጵያ ውስጥ። ትሰማኛለህ? ጆሮን እንዲሽና አዳምጠኝ በእናት። አሁን ትናንት የኦሮሞ ጠባቦች ስናገር አበባ ትሰጠኝ ነበር አይደለም? ኢትዮጵያን ሲነኩ። አሁን አበባ ሳይሆን ታንቀ መርዝ ጠጥተህ ሙት። መርዝ ጠጥተህ አጠገብ መርዝ ካለ ሻት አድርገው። የታጠቅኩት ማዕት ጥይቶች አሉ ውስጤ። ኢትዮጵያ መዳን አለባት። አሁን ኢትዮጵያን የሚያድኑ አካላቶች ባሉበት እችኛው አካላት አገር አትጎዳም ብዬ የተሸከምኳት ነገር አለች። አሁን ግን ከኢትዮጵያ ስር መነገር ስለማሽሉ ባንዲራ ሸጣችሁ እያሳተማችሁ ኢትዮጵያ ሀገሬ እያልክ የምትዘክርባት ኢትዮጵያ የለችም። አሁን ኢትዮጵያ ተሰቅላ ባንዲራዋ እውነተኛ ቦታ ላይ ቆማለች። ጌም ኦቨር። አሁን ሌላ ኢትዮጵያ አሳትሙ። አሁን ሌላ ባንዲራ አሳትሙ። አሁን የአብቹ ባንዲራ የምትወድ ከሆነ አብቹን ደግፍ። ካንተ በላይ ነው ኢትዮጵያን እያቆላመጠ ስለ ኢትዮጵያ ሲናገር እንባ የሚመጣላት። ለኢትዮጵያ ዳር ድንበር የሞተ ወታደር ነው ኮሎኔል። ከሱ በላይ ሞራል የላችሁም ኢትዮጵያዊ ነን ብላችሁ ለመናገር። የሱናል ኢትዮጵያዊ መሆን አለባችሁ። የኋልካችሁ ልኬት ከዶክተር አብይ ጋር ኮሎኔሉ ነው። ለአገር ነው የሞተው። ሚሊቴሪ ነው፣ ጀግና ነው። ያ ነው አገር እየመራለው። ከቤተ ክርስቲያን ወጥቶ ፖለቲከኛ አይደለም የሆነው። ከሚሊቴሪ ቤት ነው ወደ ጠቅላይ ሚኒስቴርነት የመጣው። ትሰማኛለህ? እየሰማችሁ ነው። በደንብ ነው የምትሰሙኝ። ሬት የሚለውን እውነት ካልተቀበላችሁ አይቻልም። እውነት ትመራለች። እንደምትመር በደንብ ማወቅ አለባችሁ። ስለዚህ እኔ ትናንት ኦሮሞ ወንድሞችን የምጠላው እኮ የምጣላቸው እኮ ኦሮሞ ስማቸው ጁላ፣ መሐመድ፣ ከዲር፣ ለማ፣ መገርሳ፣ ቱፋ፣ ቶሎሳ ስላለ ሳይሆን የምጠላቸው ኢትዮጵያ የምትባለው በእኛ ደም ነው የቆመችው። እንዴት እቺን ሀገር ትጠላታላችሁ የሚል እንጂ ቶሎሳና ቅጤሳና አራርሳና መገርሳና ቱፋና ጁላና አቤቤና ረታ ኢትዮጵያ ውስጥ ለምን ያስፈልጋሉ ብዬ በስማቸው አይደለም የታገልኳቸው። ኢትዮጵያ የኛ ናት። እኛ ነን የሞትንላት እኛ የሚበላት ሌላ። እኛ እንደ ሞትንላት እንምራት ነበር ያልኩት እኔ። ይሄ ነው የኔ ጥል። እየገባችሁ ነው? ኮሎኔል አብይ አብይ ከቤተ ክርስቲያን አይደለም ፖለቲከኛ ሆኖ ከወታደር ቤት ነው ወደ ጠቅላይ ሚኒስቴር ደም ከፍሎ ለአገሩ ዋጋ። ያኔ ነው ኢትዮጵያ የምትሆነው። ከቤተ ክርስቲያን ወንጌል ጥሎ ወደ ፖለቲከኛ ሆኖ ዳን ወያኔ ስላለ ከዛ ታስሮ ጀግና ስለሆነ
አገር ወዳድ ይመስለዋል። አብዛኛው ወያኔ ግፋ አስራቸው ጀግና ያደረገቻቸው ነው የበዛብን። በረሃ ላይ ጀግና የሆኑት ወታደሮች ተረሱ። የሚሞገሱት የሆነ ማይክ ይዞ አንድ ቀን መድረክ ላይ ሲናገር ወስዳ እስር ቤት ታስገባለች። ከዛ ጀግና ይሆናል። ከዛ እሱ ነው ጀግና። በየመድረኩ ጀግና ያቅራራል። በቃ ማይክ ይዞ ታስረን እንዲህ ብለን ታስረን እኔ 1 ዓመት በሙርኮ ኤርትራ በረሃ አስፋልትና መሬት ስቆፍር ሰርቻለሁ። ምድረ ሌባ ሁሉ ከመንገድ ላይ ወዴት እንደሚሄድ ያጣውን በሙሉ ፖለቲካ ተናገረ ብላ እስር ቤት አስገብታ ከዛ ሲወጣ ጀግና ይሆናል። ልክ በቃ መትረየስ ይዞ ታንክ ይዞ ጠላት ምሽግ እንደናደ ያቅራራል። አሁን ሀብታሙ እንደዛ ነው። አንድ ቀን የሆነ ማይክ ይዞ ታየ። ከዛ ወያኔ ወስዳ አሰረችው። ከዛ ጠርሙስ በቂጡ ቀረቀረች። ቂጡ ታመመ። የቆሰለላት ይመስለዋል። በቃ በውጊያ የደማላት ይመስለዋል። በውጊያ በጥይት የተበረቀሰ እግሩ የመታው ይመስለዋል። በቃ እንደዛ ያቅራራል። ስንቶቹን ሌባ ነው ወስዳ እስር ቤት አስገብታ ጀግና ያረገችብን ወያኔ። እግዚአብሔር ይስጣትና ጦር ሜዳ የሞተ ጀግና እንኳን እንደነሱ አያቅራራም። ከእስር ቤት ሲወጡ በቃ ሪቫን ተደርጎላቸው አዲስ አጋ እንኳን ከሮም ሲመለስ ከእስር ቤት የወጡ ሰዎች እንደሚሸለሙት አልተሸለመም። ከጦር ሜዳ ስንቱ ውጊያ ውሎ ሲመለስ ዛሬ ጎዳና ላይ ለማይ ነው ለሀገር የሞተ ወታደር። እስር ቤት ወያኔ ያሰረቻቸው ሚሊዮነሮሩ በሰው መዋጮ እነሱ ናቸው አሁን የኢትዮጵያ ጀግና። በቃ እነሱ ናቸው ኢትዮጵያ እስር ቤት አንድ ቃል ስለተናገርክ ወስዳ እስር ቤት ስላስቀመጠች እንደ ሌባ መሄጃ አተ ስለታሰርክ ለሀገር ለዳር ድንበር ምሽግ ውስጥ የተመታና የቆሰልክ ይመስላል እንዴ? መሀል ሀገር እናት አባት ትኩስ እንጀራ እያመጡልህ ቁርስና ምሳ እየበላ እንደውም ጊዜን አሳለፍክ። እንደውም አጠና መጽሐፍ ጽፈህ ወተሸትክ። የትኛው የጦር ሜዳ ጀብዱ እንደሰሩ የጦር ሜዳ ውሎ የትኛው መካነ እዝድ አዛዥ እንደሆኑ መጽሐፍ ጽፈው ይሸጡልናል። እስር ቤት ገብቶ ስለወጡ ያኔ ኢትዮጵያ ጀግና ነው ብሎ ስለተቀበላቸው የእውነተኛ ጀግኖች መገለጫ ረከሰ። እኔ በጦር ሜዳ ለሀገሬ የወደኩት ሙርከኛ ብሎ እየሰደበኝ ማይክ ይዞ ወያኔ እስር ቤት ስለከተተችው ታስሮ ስለወጣ እሱን ጀግና ብሎ ይሸልማል። እንዲህ አይነት አደርባይና አስመሳይነት ኢትዮጵያ ውስጥ አሁን የለም። ዘሩ ቀለጠ። የምትወስደው መድኃኒት በደንብ ነው። መድኃኒት ለእናንተ ሰጣለሁ፣ ለራሴ መድኃኒት ትወስዳለሁ። እናንተ የምታልቁበትን በሽታ አስተምሬ ያደንኳችሁ ጀግና ነኝ። በዛም እቆርጣለሁ። አንተ እህት ወንድምህን አክስትህን እየገደልክ እኔ ግን ትውልድ ይዳን ብዬ የአገር ፍቅር ስላለኝ አስተማርኩ። በሱም ማፍር እንዳይ ኢትዮጵያ ባትሸልመኝ የኢትዮጵያ ለሰረቀው ብትሸልም አገሯን ለከደለ ብትሸልምም እኔ ህሊና ሽልማት አለኝ። እግዚአብሔር ይሸልሞኛል። በኤችአይቪ ኤድስ ያስተማርኩት ኢትዮጵያ እኔን አልሸለመችኝም። ኢትዮጵያ ለሞትላትን አትሸልምም። ካጂ ናት። እስካሁን እሱን ነበረ ስትጫወት የነበረችው ኢትዮጵያ። ለሀገሯ የዋጋ የከፈለ ትውልድን ያዳነ ለሀገሯ ዳር ድንበር የሞተውን ሳይሆን የምትሸልመው አንድ ቀን የሆነ ነገር ታስሮ እስር ቤት ገብቶ የወጣውን ነው የምትሸልመው። እሷ ኢትዮጵያ የኢትዮጵያ ችግር ነው። ወደፊት የምትቀጥለው ኢትዮጵያ የሞትላትን ነው የምትሸልመው። የቆሰለላትን ነው የምትሸልመው። በአቋራጭ የሚሰርቀው ሌባ አትሸልምም። ካሁን በኋላ ኢትዮጵያ አትሸልምም። እኔ በጦር ሜዳ ያረኩት ሽልማት ቢቀር በኤችአይቪ ያደረኩት ሽልማት ኢትዮጵያ ትክክለኛ ለሰው ልጅ ሀቅ ብትከፍል ትውልድ ያዳንኩበት እኔ ነበርኩ የምሸለመው። ግን ሌቦች ነው የሚሸለሙት። ሌቦች፣ አቋራጭ የሚሄዱ አጭበርባሪዎች፣ ሰው የሚገሉ በምላስ የሚኖሩ አስመሳዮች እነሱ ይሸለማሉ። እውነተኛ ሰው እስከ ዛሬ ተሸልሞባት አቅም ያቀረ ነው እኮ። እነ ጃንጥላል አሁን አይሸለሙ። እነ ብርሃኑ ጁላ፣ ጀነራል ጁላ፣ እነ ባጫ ደበሌ እነሱ ናቸው አሁን በሰሩት የሚሸለሙት እንጂ ከእስር ቤት ወጥተ ጀነራሉ በሞተላት አገር ላይ አንተ አትሸለም። አለቀ። እሱን ነው የምንታገለው። ሰው በከፈለው ዋጋ ይከፈለው ነው። 200,000 ወታደር ኦሮሞ ጫካ ውስጥ ቁጭ ብሎ 10 ሌላ ብሔር ጀነራል ሊኖር አይገባም። በእግረኛ መጠናችን
የአዛዦቻችንን መጠን መኖር አለበት። ይሄ ነው እውነተኛ ፍትሃዊ ዲሞክራሲያዊ ለእግርም እናዋጣው ለመሞትም እናዋጣው መጠን መቀነስ አለበት። ጀነራሎችን ለመቀነስ ለእግረኛ መሞት በግፍ እየተቀበልክ ማረግ ለመስጠት ግን አይገባም። እኔ ነኝ የምሾመው እሱ ጊዜ ያለፈበት ፋሽን ነው። ወያኔ የከሰረችው እግረኛን አሳንሳ ማዕረግ ብቻ አዛዦች ላይ ስላስቀመጠች አዛዦቹ ከቦታው ሲነኩ እግረኛ ቁጥር ብዛት ቢኖራቸው ኖሮ የኢትዮጵያ መከላከያ ሰራዊት ውስጥ ወያኔ አትነካም ነበር። ምክንያቱም እነሱ የሚሞቱትን የሌላ ብሔር አስቀመጡና የራሳቸው ህዝብ የራሳቸውን ሰው ሚሉትን ወደ ጀነራልነት ወደ ማዕረግ አወጡ። እግረኛ ካልሞተልህ ጀነራል ከንቱ ነው። ስለዚህ ታች ያለው የኦሮሞ ህዝብ ቁጥር እግረኛ የሚሞተው ከጀነራሎቹ ፖፑሌሽን እኩል ይለካል። ያንን ካልኩሌት አርግ ወዳጄ። የምትታገለው ለዩቲዩብ የለኝም። እኔ እንደ ዩቲዩበር አይደለሁም። እኔ ንጹህ ኢትዮጵያዊ ነኝ። ሂድ የዩቲዩብ ነጋዴ ሂድና ፈልግ። እኔ ብር በፈልግ ልንገር ብርኛ የብረኛ ሰው በሆን ኖሮ ያኔ እንደመጣው የጀዋር ካምፕ ነበር የምቀላቀለው። ይሄኔ 2 ቤት እዚህ ገዝቼ ኢትዮጵያ ውስጥ 1 ፎቅ አሰራ ነበር። ያኔ ነፍጠኛ ኢትዮጵያ ትበተን ምን ላሜ ቦራ የሚያዋጡ ነበሩ የኢትዮጵያ ጠላቶች። አላረኩትም። ማረግ ልጅ አይደለም እየተሰማማን ነው። ስለዚህ ካሁን በኋላ የደንበጫ ልጆች ጁላይ ይመራቸዋል፣ አቤቤ ይመራቸዋል። ዣንጥላውን ይዞ ወርካ ስር ይቆማል። ይሄ ግልጽ እንድታውቁ ትፈልጋለሁ። ኦሮሞማ የአይናችሁ ላይ የበዛው ትናንትና ብቻችሁን ስትበሉ ነበር። አሁን እኩል መብላት ስንጀምር ወደ ጎን ስታዩ ኦሮሞማ አለ። በፊት በሁለት እጃችሁም እናንተ ነበራችሁ የምትበሉት። ያ ታሪክ ነው የተቀየረና በዛባችሁ። ያ ነው ኦሮሞማ። የሌለ ነገር ስታዩ እንዴት አደነግጡ? ድሮ አልነበርንም። ድሮ ዣንጥላ ስር ነበር የምንሄደው፣ አንታይም። አሁን የራሳችንን ወርቃ ይዘን ስታዩ ዣንጥላው አነሰች። ይሄ ነው የሚያሳብዳችሁ። ያ ጌም ኦቨር። ይሄንን የምመልሰው ወንድሞቼ ኢትዮጵያን አማርኛ ተናጋሪ አማራዎች፣ ይሄንን መልስ የምሰጠው ለንጹህ ኢትዮጵያዊ በእኩልነትና በዲሞክራሲ የኦሮሞ ህዝብ ጋር በሰላም መኖር የሚፈልግ ንጹህ አማራን አይመለከትም። ይሄ ለንደና አብታሙ አይነት አለቅላቂ አስተሳሰብ ላላቸው ለደንበጫ ልጆች ነው። መልካም ቀን።